የባሏን ቤተሰቦች እጅግ በጣም ትጣላለች ሲባል በጣም ትጣላለች። ከዛ ከዕለታት አንድ ቀን ባሏ የሆነ ደርስ ሊሰጣት ትምህርት ሊሰጣት ፈለገና ቤተሰቦችን ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦቹ ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አዘጋጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው እፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደደበረ ቤቱም እንደዛው እንደቆሸሸ ነው። ምንም ነገር የሰጠረችው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረግኩም እባክህ አለችው። ለምን ሲላትኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለሚያዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ የሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም አዘነባት። እንደዚህ ነው የምትይው ይላት። አዎ ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የእሱ ቤተሰቦች ሳይሆኑ የእሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? ማን ጠርቷችሁ ነው ምናምን ብላ ስጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ የሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀች ስለነገረን መጣል ብሎ ይነግሯታል። ከዛ በኋላ በጣም ተናደደች እና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድነው ዛሬ ቤተሰቦች እንዲመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግዳቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደች እና ትምህርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነው። እና ከዚህ ብዙ የምንወስደው ትምህርት አለ። የመጀመሪያው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በዚህ ዙራ ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመንም አለ አላህ መልእክተኛ ዓለይሂ ሰላቱ ወሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፍላን እንደዚህ ስለሆነ እንደዛ ስለሆነ፣ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችን ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የእሱን ክብር ይበልጥ ጎላ ልናደርግ እንጂ የእሱን ክብር ምንም ቢሆን ቤተሰቦቹ ናቸው። ሀታ መጥፎ እንኳን ቢሆኑ ማለት ነው። ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር፣ ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ብለን ራሳችንን እንጠብቀን አስተካክለን ቤተሰቦቻቸውን ማስተናገድ ነው። እንደ ቤተሰቦቻቸውን ማየት ያለብን ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ ሱብሓነሁ ወተዓላ ፍትሃዊ እንድንሆን ያዘናል። ወልኢሕሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይንሃ عن الفحشاء والمنكر الله سبحانه وتعالى فحشاء መጥፎ ዝሙት በሆነ ማመንዘብ በሚሆን ነገር እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዘናል ማለት። ስለዚህ ፍትሃዊ መሆን አለብን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መልካም ስነ ምግባርን ለማለ ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ ነው ያሉት። የመልካም ስነ ምግባርን ለማላ ነው የመጣሁት ብለዋል የአላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባዘዙን መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለ እሳቸው ለቤተሰብ ለጓደኛ ለባል ቤተሰብ
ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከሳቸው ነው መውሰድ ያለብን። ያለ መልእክተኛ አልቢሩ ሁስኑል ኹሉቅ አሉ። ያለ መልእክተኛ ቢር ማለት መልካም ጥሩ ነገር ማለት እኮ ሁስኑል ኹሉቅ መልካም ስነግባር ነው አሉ። ወልኢስሙ ኢስም ማለት ደግሞ መሐካ ፊ ነፍሲክ በነፍስህ መጥፎ መስሎ የታየህ ነገር ነው አሉ። طيب ስለዚህ እኛ ይሄ ነገር ስህተት እንደሆነ እናውቃለን እንደዚህ ማድረጋችን። ስለዚህ አኽላቃችንን ከማንኛውም ሰው ጋራ ማስተካከል አለብን፣ ማሳመር አለብን። ያለ መልእክተኛ አለይሂ ሰላቱ ሰላም አክመሉ ሙእሚን በጣም ሙልት ያለው ሙእሚን የሚባለው ኢማን ሙእሚን ወይም ደግሞ ሙልት ያለ ኢማን አለው የሚባለው አሕሰኑሁም ኹሉቃ ስነ ምግባሩ ያማረው ነው አለ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው። ወኺያሩኩም ሊማን ነው ሊሳኑ ወይም ደግሞ ኺያሩኩም ከእናንተ ምርጡ ማለት ደግሞ ሊሳኑ ወይም ደግሞ የምላሱ ጥሩ የሆነ ነው አለ መልእክተኛ አለይሂ ሰላቱ ሰላም። እና ስነ ስርዓት መያዝ አለብን፣ አኽላቃችንን ማስተካከል አለብን። ያለ መልእክተኛ አለይሂ ሰላቱ ሰላም ማ ሚን ሸይኢን አስቀሉ ፊ ሚዛኒ ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚን አለ የውመል ቂያመቲ ትንሣኤ ቀን ሚን ኹሉቅን ሐሰን ከመልካም ስነ ምግባር የበለጠ አሉ። ስለዚህ ስነ ምግባራችን ከማንም ሰው ጋር ቢሆን ማስተካከል አለብን። ደግሞ በተለይ ደግሞ የቅርብ ቤተሰብ የባል ቤተሰብ ምናምን ሲሆን ደግሞ ከዛ በላይ መሆን እንዳለበት ነው የምንማረው። እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ከዛ እንግዲህ ለራሳችን የምንወደውን ለቤተሰብ ለባላችሁ ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ተምረናል። እንደገና ደግሞ ባሏ የሰጣት ደርስ ደግሞ በጣም ተመችቶኛል። በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው። ያኔ ቤተሰቦችሽን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ትምህርት መስጠቱ እኔ በጣም ወድጀዋለሁ። ሂክማ ያለው በጣም ጥበብ የተሞላበት ትምህርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ። አላህ ይሐፍዝኩም። ሰላም አለይኩም።